ሰላም ሩብ እባላለሁ ከሺካጎ። እባካችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። እናቴ በከተማይቱ በጣም ታዋቂ ዶክተር ነበረች። አንድ ልጇም ስለነበርኩኝ እኔ በጣም አድርጋ ትወደኝ ነበረ። ልክ 6 ዓመት ሲሞላኝ ግን ከትልቁ ዛፍ ላይ በጭንቅላቴ ወድቄ ተመታሁኝ። እንደዛም ሆኖ ግን በጣም ደህና እንደሆንኩኝ ማረጋገጥ ችዬ ነበረ። እናቴ ግን በጭራሽ ልትቀበለው አልቻለችም ነበር። ከዛ ጊዜ በኋላ በጭራሽ ለብቻዬ ልትተወኝ አልቻለችም ነበረ። ልክ ክላስ የምጀምርበት ጊዜ ሲደርስ እናቴ ልክ እንደ ህፃን ልጅ አቅፋኝ እያለቀሰች ነበር። ልክ እንደ ህፃን ልጅ በየሰዓቱ ነበር እየመጣች የምትመረምረኝ። አንድ ቀን ፊቴ ላይ ካቻፕ ቀብቼ ስታየው ደም መስሏት በጣም ደንግጣ እቅፍ አድርጋኝ ወደ ሆስፒታል መሮጥ ጀመረች። ልክ ካቻፕ እንደሆነ እየነገርኳት እያለ የሆነ ግንብ ጋር ተጋጭተን ወደቅን። ከዛ ጊዜ በኋላ ልክ 8ኛ ክፍል ስደርስ በጣም ታዋቂ ባስኬትቦል ተጫዋች ሆንኩኝ። በዛን ወቅት በጣም ትልቅ ውድድር ነበረብኝና እየተጫወትኩ ባለበት ሰዓት ወድቄ ጉልበቴ ላይ ተመታው። እናቴ ይሄንን ስታይ አበደች። በጣም ደነገጠችና እየሮጠች መጣ እኔ ጋር አብራ ቁጭ አለች። ከዛም የትምህርት ቤታችን ፕሬዝዳንት ላይ እየጮኸች ነበረ። ለ1 ወር ያህል እረፍት እንዲሰጠኝ አስጨንቃ ጠየቀችው። ከዛም የሚመጡትን ሳምንታቶች የልጆች ዓለም ሙቪዎችን እያየው አሳለፍኩትኝ። ከሳምንታት በኋላ የጓደኛዬ ልደት እንደደረሰ ስሰማ ወደ ተጋበዝኩበት ቦታ ለመሄድ ስለማትፈቅድልኝ በመስኮቱ በኩል ለመሄድ ወጣሁኝ። እዛ ወጥቼ አዳዲስ ከተዋወኳቸው ልጆች ጋር ጊዜ እያሳለፍኩ ባለሁበት ሰዓት እናቴ ድንገት በሚባል ሰዓት ላይ መጣችና ፕሮግራሙን በጠበጠችው። ሰዓት በጣም ነበር የደነገጥኩኝ። እናቴ የሙዚቃውን ቴፕ በእጇ ስንጥቅጥቅ እያደረገች የልጄን ጆሮ ይጎዳል እያለች እየጮኸች ነበር። ሰዓት በጣም ስለደነገጥኩኝ እንዴት እንዳገኘችኝ ጠየቅኳት። እሷም በስልኬ የመከታተያ መሳሪያ እንደጫነችብኝ አወቅኩኝ። ልክ ወደ ቤታችን እየሄድን ባለንበት ሰዓት በጣም የሚገርም ነገር ተናገርኳት። ድጋሚ እንደዚህ ያለ ነገር ካደረገች ጭራሽ ወደዛ ቤት ተመልሼ እንደማልሄድና ስልኬ ላይ እንዲህ ያለ ነገር ድጋሚ ካደረገች ስልኬ እንደምጥለው ነገርኳት። በጣም በሚገርም ሁኔታ ያ ንግግሬ ትንሽ ስርዓት ያስያዛት ይመስለኛል። ዝም አለችኝ በጣም። ከዛም ወደ ትምህርት ቤት መግቢያ ሰዓቴ ደርሶ ወደ ትምህርት ቤት ሄድኩኝ። ወደ ትምህርት ቤት ሄጄ ለሁሉም ሰላምታ አቀረብኩላቸው። የጠበቁት በጣም ሞቅ ያለ ሰላምታ እንዲሰጡኝ ነበር። ነገር ግን እኔ መሄዴ ማንም ግድ አልሰጠውም ነበር። እኔም ግራ ገብቶኝ ወደ መቀመጫ ሄጄ ልቀመጥ ስል አንድ ሰው መቀመጫዬን ጎትቶ ወደ መሬት ጣለኝ። ይሄ የሳሊ መቀመጫ ነው አሉኝ። ነገር ግን ይሄ የኔ መቀመጫ እንደሆነ ሳስረዳቸው ጭራሽ አልሰሙኝም ነበር። ማነች ሳሊ ብዬ ለማጣራት ስሞክር ሳሊ እኔ ነኝ ብላ ወደ እኔ መጣች። ድምጿን ሰምቼ ወደ እሷ ስዞር የሆነች ትልቅዬ ሴት እጇን ዘርግታ ልትተዋወቀኝ እንደምትፈልግ እያሳየችኝ ተመለከትኳት። ከዛም እኔ ሩብ እባላለሁ ብዬ ከተዋወቅኳት በኋላ ከዚህ በፊት አይቻት እንደማላቅና አዲስ ተማሪ እንደሆነች ስጠይቃት እሷም ስሜን ስሰማ በጣም ሰርፕራይዝ ሆና ኦኬ ያቺ እብድ እናት ያለችሽ ልጅ ማለት አንቺ ነሽ አለችኝ። እናም ስለተዋወቀችኝና ስላየችኝ በጣም ደስ እንዳላት ነገረችኝ። ከዛም መቀመጫዬን መውሰድ ትችያለሽ ብላ በራሴ መቀመጫ እንድወስደው ጋበዘችኝ። እናም ዘወር ብላ ሌላ መቀመጫ ስትፈልግ ተማሪው በሙሉ ለሷ እያሽቃበጠ ነበር። እዚህ ጋር ተቀመጭ ብለው ወንበር እየጠቆሟት ነበር። በጣም ነበር ያስገረመኝ ባህሪያቸው። በአንድ ወር ውስጥ አዲስ ሴት መጣ የኔን ቦታ መውሰዷ በጣም ነበር ያስገረመኝ። ሁሉም ሰው በሷ በጣም ደስተኛ እንደነበረ እያስተዋልኩኝ ነበር፣ መምህሮችንም ሳይቀር ማለት ነው። እናም ሁሉንም ተማሪ የቤት ስራ በመስራት ላይ እያገዘቻቸው ነበር። አሳይመንቷን እየሰጠች ኮፒ እንዲያደርጉት ትነግራቸዋለች። በጣም ከሚገባው በላይ ጥሩ ሰው እየሆነች የኔን ቦታ እየተጋፋችኝ ነበረ። ነገር ግን እኔ በጭራሽ በእሷ ቦታ መቀማቱን ማመን አልቻልኩም ነበር። በዛን ጊዜ የባስኬትቦል ሻምፒዮናችን ደርሶ መጫወት ጀመርኩኝ። ሁሉም ሰው እያጨበጨበ እያደነቀኝ ነበር። በዛ ሰዓት ትናደዳለች ብዬ እየጠበኩኝ ነበር። ነገር ግን በጭራሽ አልተናደደችም። ከሁሉም ሰው እኩል እየጮኸች እያጨበጨበች እያደነቀችኝ ነበረ። የእውነትም በጣም ጥሩ ሰው ሳትሆን አልቀረችም። ከዛ ግን ጫማዬ አንዘላጠጠኝና ሜዳው ላይ ወደቅኩኝ። ነገር ግን ከማንም ሰው ቀድማ እየሮጠች መጣ የደረሰችልኝ እሷ ነበረች። እንዴትም ተሸክማኝ ወደ ነርሷ ቢሮ ወሰደችኝ። ነርሷ አክማኝ ወደ ቤቴ እስከምመለስበት ሰዓት ድረስ አብራኝ ቁጭ ብላ ሆስፒታል ውስጥ እየጠበቀች ነበረ። እናም እኔ በተሳሳተ መንገድ ነበር የተረዳኋት። እሷ በጣም ጥሩና ጨዋ የሆነች ልጅ ነበረች። ልክ ወደ ቤቴ ስገባ እናቴ እየሮጠች መጣ እቅፍ አደረገችኝ። እናም ጭራሽ ደህና መሆኔን እናቴ አላመነችም። እናም እንደገና ወደ ሆስፒታል እንዲሄድ እየጠየቀችኝ ነበር። ነገር ግን እኔ ቀላል የሆነ ጉዳት እንደሆነ የደረሰብኝና እንዳታካብድ ነገርኳት። እናቴም በነገሩ በጣም ተበሳጭታ ስለነበረ ይሄ ጌም ሁሉ ጊዜ ለውድቀትሽ መንስኤ ነው፣ ሁለተኛ አትጫወችም ብላ ጫማዬን ወደ ቆሻሻ መጣያ ይዛው እየሄደች እያለ አንድ ነገር አስተዋልኩ። ከጫማዬ ስር ላይ የሚያንዘላጥጥ ግሪስ እንደተቀባ አየሁትኝ። በጣም ነበር የደነገጥኩኝ።
የሆነ ሰው አውቆ እንዲወድቅ እንደቀባብኝ አውቃለሁ። ነገር ግን ይህንን ነገር ከሳሊ ውጪ ማንም ሊያደርገው አይችልም ነበር። ይህንን ሁሉ የምታደርገው አውቃ ነበር። ነገር ግን ቀጥታ ሄጄ ከሷ ጋር ከመጣላት ይልቅ አጠገቧ ሁኜ በአይነ ቁራኛ ብከታተላት ይሻላል ብዬ አሰብኩኝ። ከቀናት በኋላ በትምህርት ቤታችን በጣም ትልቅ ምርጫ እየተካሄደ ነበረ። እናም ሳሊ በነፃ መጠጦች ላይ የሆነ ነገር ስትቀላቀል እያየኋት ነበረ። ከደቂቃዎች በኋላ ግን ያንን መጠጥ የጠጣው ሁሉ ወደ ሽንት ቤት እየተሯሯጠ ነበረ። ከባድ የሆድ ህመም አጋጠማቸው ሁሉም ተማሪዎች ላይ። ግመቴ በሙሉ በጣም ትክክል ነበረ። ይቺ ምስኪን መሳይ እባብ ነች ይሄን ሁሉ ያደረገችው። ይሄንን ሁሉ ያደረገችበት ምክንያት ደግሞ በምርጫው ላይ እሷ ብቻ መመረጥ ስለፈለገች ነበረ። እናም ግን ይህንን ማድረግ እንደማትችልና ሁሉንም ነገር እንዳወኩባት እንድታቅ ስለፈለግኩኝ ወደ መታጠቢያ ቤት ስትሄድ ሄጄ ከሷ ጋር መጣላት ጀመርኩኝ። እናም ያደረገችውን ነገር በሙሉ እንዳየኋትና ከዚህ መሄድ እንዳለባት አስጠነቀኳት። ነገር ግን እሷ ጭራሽ እያመነችልኝ አልነበረም፣ እየካደችኝ ነበረ። ችግሬ ምን እንደሆነ ትጠይቀኛለች ጭራሽ ከሷ ብሶ። ከዛም በድንገት በጣም በኃይል ራሷን በራሷ በጥፊ ከመታች በኋላ በጣም እየጮኸች ማልቀስ ጀመረች። እንደዛ ስታረግ ሰዓት በጣም ነበር የደነገጥኩት። ከዛም እዛ መታጠቢያ ቤት ውስጥ የነበሩ ሴቶች እየሮጡ መጣው ወደ ጎን ገፍተው ወረወሩኝና ምን እያደረግሽ ነው ብለው እየጮሁብኝ ነበር። ሁሉም ሴቶች እኔ በጥፊ እንደመታዋት ነበር እያሰቡ የነበሩት። እንዴት ታጠቂያታለሽ ብለው በየተራ እየተፈራረቁ እየጮሁብኝ ነበር። እሷ ግን አሁንም ቢሆን ምስኪን ለመሆን እየጣረች ነበረ። ምንም እንዳያደርጉኝ እንዳይጮሁብኝ እያስጠነቀቀቻቸው ነበር እነሱን። በጣም ነበር ያስገረመችኝ። ድራማዎችን እየሰራችብን ነበር በላያችን ላይ። ጀስት ይቅርታ ከጠየኳት ይቅርታ እንደምታደርግልኝ እየነገረቻቸው ነበር ልጆቹ። ነገር ግን ይሄ ከአቅሜ በላይ ሲሆንብኝ ወደ መሬት ገፍትሬ ጥያቸው ሄድኩኝ። በዛ ሰዓት በጣም ተኩላ የሆነች ልጅ እንደሆነች ተረዳሁኝ። እናም ከሷ በተሻለ ፈጣን ሆኜ መገኘት ነበረብኝ። እናም በሰዓቱ ትምህርት ቤታችን አዲስ ፕሬዝዳንት ለመምረጥ ምርጫዎች እንድንሳተፍ እያደረገን ነበረ። በጣም ቸኩዬ ነበር እዛ ነገር ላይ ለመሳተፍ። ግን ገምቱ ማን ከኔ ጋር ለመወዳደር እየሞከረ እንደሆነ? አዎ ሳሊ ነች። ፕሬዝዳንት ለመሆን ለመወዳደር እያሰበች ነበር። ሁሉም ተማሪ ለሷ ምርጫ ቅስቀሳ ለማድረግ ፖስተሮችን እንዲያዘጋጁ እያደረገቻቸው ነበረ። አንድ ቀን ላይብረሪ ውስጥ ቁጭ ብዬ እያጠናው ባለሁበት ሰዓት የሆነ ነገር ተሰማኝና ለማየት ብቅ ስል ሳሊ የሆነን ህፃን ልጅ እያስፈራራች እያስደነገጠችው ተመለከትኳት። በጣም ነበር የደነገጥኩት ይህንን ስታደርግ ሰዓት። አሳይመንቷን በአግባቡና በስነ ስርዓት እንዲሰራ እያስፈራራችው ነበረ። ያንን ባለማድረጉ ነው ድብደባ እየደረሰበት የነበረው። መነጽሩንም አውልቃ በእግሩ ረግጣበት ጥላው ሄደች። ልጁ መነጽሩ እንደተሰበረበት ሲያቅ በጣም ነበር ያዘነው። ያለ መነጽሩ መራመድ የሚችል አልመሰለኝም ነበር በሰዓቱ። ከዛም በዛ ሰዓት የሆነ ሀሳብ ወደ ጭንቅላቴ መጣ። እናም ሄጄ ልጁን ከወደቀበት አንስቼ ላዋራው እየሞከርኩኝ ነበረ። እናም ድጋሚ እንዳይፈራና ከዚህ በኋላ እኔ ያለውልክ ብዬ እያጽናናሁት ነበረ። በጭራሽ እኔ እስካለው ድረስ እሷ አትነካህም ብዬ እርግጠኛ እያደረኩት ነበር። ከሁሉም ሰው ፊት ስለ ሳሊ እውነታውን ከተናገር ሁሌም አጠገበው ሆናለሁ፣ ጭራሽ እሷ ችግር አትሆንም ብዬ እያጽናናሁት ነበረ። ከዛም ልጁ በጣም በሚያሳዝን አይኖቹ እያየኝ በሐሳቤ ተስማማ። እናም ሳሊን ሰዎች ፊት በሙላ ልናዋርዳት ተስማማን። ከሳምንታት በኋላ ያ ኢቨንት ደርሶ ሁላችንም ተሰባሰብን። እኔም በጣም በደስታ ያቀድኩት ነገር ሲፈጸም ለማየት እግሬን ሰቅዬ እየጠበቅኩኝ ነበር። ሳሊ ገብታ ወደ ስቴጁ ንግግሯን ከማቅረቧ በፊት ያ ህፃን ልጅ መጥቶ ስለሷ ሲያዋርዳት ለመስማት በጣም ጓጉቼ ነበረ። እየጠበቅኳትም ነበር። ያቺ ሳሊ ከመድረክ ጀርባ ንግግሯን ለማስተካከል እየተዘጋጀች ነበረ። ከዛም ልጁ በስነ ስርዓት ያዘዝኩትን ነገር ማውራት ጀመረ። እንዴት አድርጋ ስታስቸግረው እንደነበረ፣ ከሰዎች ፊት ጥሩ እንደምትመስልና ለብቻው ሲሆን በጣም እንደምታስቸግረው እንደምትደበድበው እየተናገረ ነበር። ከዛም ማንነቷን መግለጽ በሚኖርበት ሰዓት ላይ እጁን በሚያስደነግጥ ሁኔታ ወደ እኔ ቀሰረ። በጣም ነበር የደነገጥኩት። እጁን ወደ እኔ ሲጠቁም መገባበት ነበር ያጣውኝ። ልጁ እየዋሸ ነበር። እሱ ግን በጭራሽ ሐሳቡን ሊቀይር አልቻለም። እጁን ከኔ ላይ ቀስሮ ሊያነሳው አልቻለም ነበር። እናም ግላሱንም የሰበርኩበት እኔ እንደሆንኩኝ፣ ሽንት ቤት ውስጥም ፊቱን ደፍቄ እያስጨነኩት እንደነበረ ለህዝቡ በሙሉ ተናገረ። እኔም በጣም በድንጋጤና በመናደድ ልጁ ላይ እየጮኩበት ነበረ። ለምን ተዋሻለህ? እውነቱን ተናገር ብዬ እየጮኩበት ነበር። ያንን ሁሉ ነገር ያደረገችህ ሳሊ ነች አስታውስ እያልኩት ነበረ። ነገር ግን እሱ ጭራሽ ሊሰማኝ አልቻለም ነበረ። ከዛም ጭራሽ ድራማ ይሰራብኝ ጀመረ። ሳሊ ማነች ብሎ ሰው ፊቱላ አጋፈጠኝ። እባክሽ እንዳትመችኝ ብሎ እንደፈራ ሰው መሬቱ ላይ ወድቆ ይለምነኝ ጀመር። በጭራሽ ይህንን ማመን አልቻልኩም ነበር።
እናም ከዛ ተነስቶ በሌሎች ልጆች ጀርባ ለመደበቅ እየሞከረ ነበር። ሴቶቹ በሙሉ እኔ ላይ እያፈጠጡብኝ ነበር እና እነዛ ሴቶች አሁን አውቀንብሻል ልሩ፣ አንቺ በጣም አስቸጋሪና ተደባዳቢ ሴት እንደሆንሽ አውቀንብሻል አሉኝ። ይሄን ሁሉ ነገር ማድረግሽ ሳይበቃ ጭራሽ ወደ ሳሊ ልታላክኪ ትሞክሪያለሽ አሉኝ። ያን ቀን መታጠቢያ ቤት ውስጥም ያደረግሽውን ነገር በሙሉ አይተናል። አንቺ በጭራሽ ለፕሬዝዳንትነት ልትመረጪ ልትታጪም አትችይም ብለው ጮሁብኝ። እናም የለጣጠፍኳቸውን ወረቀቶች በሙሉ እየቀደዷቸው ነበረ። ይሄን ወንጀለኝነትሽንና ጨካኝነትሽን ሁላችንም ያውቀናል። እናም ደግሞ ሳሊ ላይ የምታማኘውን ነገር ማቆም አለብሽ። ሁሉም ሰው ሳሊ ይሄንን እንደማታደርግ ያውቃል። እሷ መልአክ ነች አሉኝ። ከዛም ወረቀቶቹን እየወረወሩ እየደበደቡ ከክፍሉ አስወጡኝ። በዛ ሰዓት ሳሊ በጣም እንዳሸነፈች እየተሰማት ነበረ። ከዛ ኢቨንት በኋላ ሳሊ መከታተል ጀመርኩ እና ባየሁት ነገር በጣም ነበር የደነገጥኩት። ያንን ህፃን ልጅ እየሳመችው ነበረ፣ እያታለለችው ነበረ። ከሁሉም ሰው ፊት ነው ያን ስታደርግ ነበረ እና ልጁ ያንን ነገር ያደረገው ለምን እንደሆነ አሁን በደንብ አድርጎ ገባኝ። በጣም ሰይጣናዊ ስራዎችን ነበር እየሰራች የነበረው። አብረው ቁመው ሲያወሩና ሲሳሳቁ ማየት ጭራሽ አልቻልኩም ነበረ። ቀጥ ብዬ ሄጄ ልጁን በካልቹ አነጠርኩትኝ እና እየጮኩባት ነበረ። እናም እጣቴን ቀስሬ ጮኩባት። እኔን ልታታልለኝ እንደማትችል እየጮኩ ነገርኳት። እሷም ወዲያውኑ ወደ ዳይኖሰርነት ተቀይራ እያወራች ነበር። እኔም ብዙም አልገረመኝም። አሁን ትክክለኛ ከለርሽን ይዘሻል አልኳት። እኔ የመጀመሪያ ቀን ያየሁሽ ቀን ነበረ በጣም ጨካኝና ሰይጣን እንደሆንሽ ያወቅኩትኝ አልኳት። እና አሁን ደግሞ ወደ ዳይኖሰርነት ተቀይረሽ ያወራሻቸውን ነገሮች በሙሉ ሪከርድ አድርጊያቸዋለሁ፣ ለሁሉም ሰው አሰማለሁ አልኳት። ስታይ በጣም ነበር የደነገጠችው እና ያን እንዳደርግ ጭራሽ እንደማትፈቅድልኝ እየዛተችብኝ ነበረ። ይህንን ከማደርግ እንደምትገለኝ ነግራ እኔ ጋር መደባደብ ትጀምራለች። እየተደባደብን ነበር ያለማቋረጥ። ነገር ግን ከደቂቃዎች በኋላ ያ መጫወቻ ህፃን ልጅ ከጀርባ የመጦ እየጎተተኝ ነበረ። እንዲለቀኝ እየጮኩ እየነገርኩት ነበረ። ትክክለኛ ገጽታዋን ለሁሉም ሰው ማሳየት እንዳለብኝ እየጮኩ እየተናገርኩኝ ነበረ። ከደቂቃዎች በኋላ ግን እጅና እግሬን ይዘው ወደ አንድ ቆሻሻ ሩም ውስጥ ከተው ቆለፉብኝ። እናም ስልኬን ይዘው ነበረ። ከዛ እሷም ነግሬሽ ነበረ፣ ይህንን ሪከርድ ማንም እንደማይሰማው ነግሬሽ ነበር፣ አንቺ ነሽ ያልሰማሽኝ አለ። እኔ ግን ተስፋ አልቆረጥኩኝም ነበር። በሩን እየደበደብኩት ነበር። የሆነ ሰዓት ላይ ግን በጣም ኃይለኛ ድምፅ መስማት ጀመርኩኝ። ከዛም ከሰዓታት በኋላ በሩ ግንጥል አለ። እናቴ ነበረች ያን ያደረ ፈልጋ አግኝታኝ ነበር። ሳያት በጣም ደስ ስላለኝ ጥምጥም ብዬ አቀፏትኝ። እሷም እንደለመደችው ምን አይነት ጉዳት ደርሶብኝ እንደሆነ ለማየት እየፈተሸችኝ ነበር ሰውነቴን በሙሉ። እኔም በጣም ግራ ገብቶኝ እንዴት እንዳገኘችኝ ጠየቅኳትኝ። ከዛ እሷም ስልኬ ላይ ድጋሚ ያንን የመከታተያ መሳሪያ እንዳትጭኝብኝ ስላልሽኝ ጫማሽ ላይ ያንን መሳሪያ አድርጌብሽ ነው አለች። ይሄንን ስሰማ በጣም ነበር የደነገጥኩትኝ። እናቴም በጣም ይቅርታ አድርጊልኝ ልጄ፣ ግን ይሄው አየሽ አይደል ለዚህ ጊዜ ጠቀምኩሽ አለችኝ። እናም ወደ ትምህርት ቤቱ የመጣችው በጣም ተቆይባት እንደሆነ ነገረችኝ። በጣም ነበር የተገረምኩኝ። ጭራሽ ነበር እሷ ማመን የከበደኝ። ከዛም ግን እኔም ወዲያው እየሮጥኩኝ ወጥቼ ሳሊ መፈለግ ጀመር። ከዛም በትምህርት ቤቱ ጋርደን ውስጥ ከዛ ትንሽ የልጅ ጋር እሳት አንድደው እየተዝናኑ ተመለከትኳት። እናም በእጇ ስልኬን ይዛው ተመለከትኳትኝ። ከዛም ሳታስበው ከጀርባዋ በኩል ሄጄ እንቅ አደረኳት። ከዛም ያ ትንሽዬ ልጅም እናቴ እንዳለች አብራኝ ሲመለከት እየሮጠ ከአካባቢው ጠፋ። እንደዛ አንቂያትም እየዛተችብኝ ነበር። እንድለቃት ደጋግማ እየጮኸች እየነገረችኝ ነበር። በዛ ሰዓት ምንም ጊዜ ሳላጠፋ ወዲያው ከግንዱ ጋር አጣብቄ በጀርባዋ አሰርኳት። በዛ ሰዓት ምንም ጊዜ ሳላጠፋ የትምህርት ቤቱን ፕሬዝዳንቷንና ቤተሰቦቿን ጠራ። እናቷ ከግንዱ ጋር ታስራ ስታያት በጣም ነበር ልቧ የተሰበረው እና ወደኛ ዙራ ይቅርታ እየጠየቀችን ነበር። ከዛም እናቷ በጣም የሚያስደነግጥ ነገር ነገረችን። እሷ የሕክምና የሳይኮሎጂ ችግር እንዳለባት ነገረችን። ጭራሽ ኖርማል እንዳልሆነችና በቅርቡ ነው ዶክተሮቹ ትምህርት ቤት ጆይን ታደርግ ብለው አሁን በቅርቡ ያስገባናት አሉ። ከዛም ፕሬዝዳንቷ ወደ እኔና ወደ እናቴ ዞራ በጣም ይቅርታ አድርጉልኝ፣ የሕክምና ኬዝ ያለባትን ልጅ እንደሆነ ወደ ትምህርት ቤት ያስገባሁት አላወኩም ነበር አለችን። እናም ፕሬዝዳንቷ ባደረጉት ነገር በጣም ደስተኛ ስለነበረች በቅርቡ በሚደረገው የፕሬዝዳንታዊ ምርጫ ላይ አንቺን ቤስት ኦፍ ቤስት አድርጌ እመርጥሻለሁ አለችኝ። ሳሊ ይህንን ስትሰማ በጣም እንደ እብድ እያደረጋት ነበር። እየዘለለች ነበር። የምርጦች ምርጥ እኔ ነኝ፣ ፕሬዝዳንቷ እኔ ነኝ እያለች እየጮኸች ነበረ። ነገር ግን ያው የሕክምና ኬስ ስለነበረባት ማንም አልሰማትም ነበረ። ከዛም ቀስ አድርጋ ከግንዱ ላይ እጇን ፈታ እየሮጠች ወደ እኔ መጣች ልትደባደበኝ። እኔም ቢሆን ዝም አላልኳትም ነበረ፣ እየተከላከልኳት ነበረ። ነገር ግን በጭራሽ ልትለቀኝ አልቻለችም ነበረ። ልትገለኝ በሚፈልግ መንፈስ ነው ልትደባደበኝ እየሞከረች የነበረው። በጣም ፈጣሪ ይመስገንና ግን ጥበቃው ወዲያውኑ ወደኛ መጥቶ ሳሊን ከነግንዱ ተሸክሞ ይዟት ወደ ውጪ ወጣ። ያ ሁሉ ነገር ካለፈ በኋላ እናቴ እንደለመደችው በጣም ሰፍ ማለቷን ጀመረች። ለኔ እቅፍ አድርጋኝ ደህና ነሽ እያለች ደጋግማ እየጠየቀችኝ የነበረ። እኔም በጣም እንድትረጋጋና ከምን ጊዜውም በላይ አሁን በጣም ደህና እንደሆንኩኝ የነገርኳት። እናም በአሁኑ ያደረገችው ነገር በሙሉ ጥሩ እንደነበረና ህይወቴን እንዳዳነችው ነገርኳት። እናም በጣም እንደምወዳትና ሁሌም ራሴ እንደምጠብቅ ነግሬያት እባክሽ ከዚህ በኋላ ድጋሚ የመከታተያ መሳሪያዎች እንዳትገጥሚብኝ አልኳትኝ። እሷም በሀሳቤ ተስማማች።